ይሄ የሀገረ ስብከታችን ሊቀ ጳጳስ ጽሕፈት ቤት ነው። ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባና የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ ይሄ የጽሕፈት ቤት ባለጉዳዮች የሚያነጋግሩበት ቢሮ ነው። በሀገረ ስብከታችን ትልቁ ክፍተት የነበረው ሙስናውም ችግሩም የሚፈጠረው መጀመሪያ ከጥበቃ ነው። ባለጉዳዮች ሲመጡ እየተለዩ ሰው ያላቸው ገንዘብ ያላቸው መናገር የሚችሉ አካላትን ቅድሚያ ተሰጥቷቸው ይገቡ ነበረ። ነገር ግን ይሄ ብልሹ አሰራርን ማስወገድ የሚቻለው ከስር ስለሆነ ከስር ወደ ላይ የጸዳ ሲሄድ ነውና መልካም አስተዳደር ሊሰፍን የሚችለው እያንዳንዱ የምታዩት ይሄ በር በመኪናም የሚመጣ ታርጋውም ጭምር የሚመጣውን ባለ ጉዳይ ይታያል። እዚህ ጋራ የሚፈጠረው ምንም አይነት የገንዘብም የሙስና ሰንሰለት እንዳይኖር ነው።